እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ውድ ቤተሰቦቻችን እንዴት ናችሁ? ሰንበት አሪፍ ነው? እይታ ሁሉ ሰላም፣ ሁሉ ሰላም ነው። ዛሬ የምናወራው ርዕስ ወይም ቶፒክ ብዬ ያወጣሁት ነገር ካለ ይዤ ያመጣሁት ነገር ካለ በእግዚአብሔር ተስፋ የሚያደርጉት በፍጹም እንደማያፍሩ ቃሉ ይናገራል። መጀመሪያ በእግዚአብሔር ተስፋ ማድረግ እንዳለብን ነው። ውስጥ እየነገረኝ ያለው እግዚአብሔር ተስፋ ከማድረግ ይልቅ ራሱ ቃሉ ይላል፣ በተወሰነ ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። ሰው እንደ ሸምበቆ ነው፣ ይታጠፋል፣ ይወድቃል፣ ይሰበራል። ግን እግዚአብሔር ላይ ተስፋ በማድረግ ለሰው ልጅ እፊ የሆነ ስጋ ለባሽ የሆነ በሱ ላይ ተስፋ ከምናረግ በፈጣሪያችን ላይ ወይም በእግዚአብሔር ላይ ተስፋ ማድረግ ይሻላልና። ምን እያልኳችሁ ነው? ምን ሌላችሁ ፈልጌ ነው? ነገሮቻችን ሁልጊዜ ያሉት በእኛና በፈጣሪ ነው። አንደኛ በእኛ ነው፣ አንደኛ በፈጣሪ ነው፣ ይቅርታ። ሁለተኛ በእኛ ላይ። እግዚአብሔር ሁሉም ነገር ያውቃል። ሁሉም ነገር ሊያስተካክል ሉዓላዊ የሆነ ሶቨርን የሆነ አምላክ ነው ያለ። እሱ ደግሞ አንዳንዴ እኛን ነው መለወጥ የሚፈልገው፣ እኛን ነው ሊጠርበን የሚፈልገው፣ እኛን ነው ማስተካከል የሚፈልገው። እኛ መጀመሪያ ከሱ ጋር ፊት ስንሆን ነው የተስተካከለ ማንነት እሱን መቀበል ስንችል፣ በዛን ሰዓት ነው ፈጣሪ ስራችንን ሊሰራ የሚችል ነው። ብዙ ልንወጣ ልንወርድ አለ ራሱ መዝሙረኛው ዳዊት፣ ረዳቴ ከየት ይምጣልኝ ብዬ እኔ ያላየሁት ቦታ የለም። ወደ ሰሜን ወደ ደቡብ ምስራቅ ምዕራብ አየሁት፣ ግን ከየትም ረዳት ሊመጣልኝ አልቻለም። ሰማይና ምድር የፈጠረ ከእግዚአብሔር ዘንድ ነው ረዳት የመጣልኝ እያለ ሲነግር ነው። ከሱ ነው በዛ የሚረዳን የሚረባን ነገር ከዛ ከላይ ነው፣ ከላይ ሲመጣ ነው። እኛነታችን፣ ማንነታችን፣ ሁለንተናችን ከሱ ጋር እናስታርቅ። አድርባይስ እሱ የሚያደርገው ነገር ያውቃል። በሱ ውስጥ ምን ሆነ እሱ ለሙሉ በሙሉ መደገፍ እንማር። ሌላ ነገር ትተን ወደ እሱ ጠጋ እንበል። ወደ እሱ የምር ነው ብላችሁ ታዩበታላችሁ። በብዙ ነገር አፍርታችሁ ብዙ ነገር በቃ የሆነ ግራ በተጋባችሁበት በዛ ላይ ነገሮቻችሁ ሲለወጥ ሲቀየር ታዩበታላችሁ። እስቲ ወደ እሱ መስመር ጠጋ እንበል። ተባረኩ።